በ120 ብር ትራንስፖርት ከቃሊቲ መናኸሪያ የቢሾፍቱ ታክሲ ይዛችሁ ሄዳችሁ እንዴት እንደምትዝናኑ ልንገራችሁ። ቢሾፍቱ ውስጥ 7 ሐይቆች አሉ። አንደኛው ሆራ ሐይቅ ሲሆን ከቃሊቲ መናኸሪያ ቢሾፍቱ የሚል የ120 ብር ትራንስፖርት ይዛችሁ ትሄዳላችሁ። ቢሾፍቱ መናኸሪያ እንደወረዳችሁ ባጃጆች አሉ ሆራ ሐይቅ የሚወስድ። ታዲያ ሆራ ሐይቅ ምንም አይነት መግቢያ ብር የለውም። እኛ ከውጪ ምግብ ቴካዊ አድርገን ይህንን የመሰለ ቪው እያየን ነበር ይበላ ነው። ይህን ቪዲዮ ለቤተሰብ ለጓደኞቻችሁ ላኩላቸውና አብራችሁ ሂዱ። ታዲያ ጀልባ ለአንድ ሰው 200 ብር ሲሆን ውሃው እንዴት እንደሚያንጸባርቅ ብቻ እዩልኝ። አንዳንዴ ከከተማ ጫጫታ ወጣ ብላችሁ በስራ የተጨናነቀውን አይምሯችሁን ማዝናናት የምትፈልጉ ከሆነ ይሄ ለእናንተ ነው። ካያኪንግ ደግሞ በሰው 500 ብር ሲሆን ለሁለት ከጓደኞቻችሁ ጋር እንደዚህ የቀዘፋችሁ መሄድ ትችላላችሁ። ታዲያ ጉዟችሁንም ደርሶ መልስ ማድረግ ትችላላችሁ። ድሮ አኒሜሽን ፊልም ላይ እንደምናየው ዳክዮች ከነልጆቿ እዚህ በአይናችሁ በደንብ ታያላችሁ። የቢሾፍቱ ቆይታችን ይቀጥላል። በዚህ አጋጣሚ ቢሾፍቱ የምትኖሩ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ በውስጥ መስመር መልእክት አስቀምጡልኝ። ፌቨን ነኝ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ይህንን ፔጅ ፎሎ ማድረግ እንዳትረሱ።